ከ2000 ዓመታት በፊት በጳጥሞስ ደሴት የታሰረው ሐዋርያው ዮሐንስ ዓለም ገና ለየችውን አስፈሪ ራእይ ተመለከተ። በባሕርና በምድር ላይ የሚነሱት ሁለቱ አውሬዎች መላውን ዓለም የሚያስገድል የአምልኮት ሥርዓትንና ማንም ሊሸጥ ሆነ ሊገዛ የማይችልበትን የአስፈሪው ቁጥር 666 ዛሬ በዮሐንስ ራእይ ምዕራፍ 13 የተጻፉትን ድንቅና አስፈሪ ምስጢራትን አብረን እንፈታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ዮሐንስ በራእዩ መጀመሪያ ላይ አንድ አስፈሪ አውሬ ከባሕር ሲወጣ ተመለከተ። ይህ አውሬ ተራ እንስሳ አይደለም። 10 ቀንዶችና 7 ራሶች አሉት። በራሶቹም ላይ የስድብ ስም ያለበት ነው። እንደ ነብር የሚመስል እግሮቹ እንደ ድብ፣ አፉ ደግሞ እንደ አንበሳ አፍ የሆነ ግዙፍ ፍጥረት ዘንዶ ዲያብሎስ የራሱ ኃይልና ታላቅ ሥልጣን ለዚህ አውሬ ተሰጠው። ዓለም ሁሉ በአውሬው ተገረመ። እንደዚህ አውሬ ማን ነው? እርሱንስ ሊወጋ ማን ይችላል? እያሉ ሰገዱለት። ይህ አውሬ ለ42 ወራት እንዲሠራ ሥልጣን ተሰጠው። እግዚአብሔርንና በሰማይ የሚኖሩትን እንዲሳደብ አፉን ከፈተ። ታሪኩ በዚያ አላበቃም። ዮሐንስ ሌላ አውሬ ከምድር ሲወጣ አየ። ይሄኛው አውሬ የበግ ቀንዶች ቢኖሩትም አነጋገሩ ግን እንደ ዘንዶ ነበር። እርሱም በመጀመሪያ አውሬ ሥልጣን እየሠራ ምድርንና በእርሷ የሚኖሩትን ሁሉ ለመጀመሪያው አውሬ እንዲሰግዱ ያስገድዳል። ይህ አውሬ ታላላቅ ተአምራትንም ያደርጋል። እሳትንም ከሰማይ ወደ ምድር ያወርዳል፣ ሰዎችንም ያስታል። ለአውሬው ምስልም እንዲቆምላቸውና ምስሉም እንዲናገር ለምስሉም የማይሰግዱ ሁሉ እንዲገደሉ ትእዛዝ ያስተላልፋል። አሁን ደግሞ ወደ ታሪኩ እጅግ አነጋጋሪ ክፍል ደርሰናል። ይህ አውሬ ታናናሾችና ታላላቆች፣ ባለጸጎችና ድሆች ሁሉ በቀኝ እጃቸው ወይንም በግንባራቸው ላይ ምልክት እንዲቀበሉ ያደርጋል። ይህ ምልክት ወይንም የአውሬው ስም ወይም የስሙ ቁጥር የሌለው ማንም ሊገዛም ሆነ ሊሸጥ አይችልም። መጽሐፍ ቅዱሱም እንዲህ ይለናል፣ ጥበብ በዚያ አለ፣ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና ቁጥሩም 666 ነው። ይህ ቁጥር ምን ይሆን? የቴክኖሎጂ ውጤት ወይንስ የመንፈሳዊ ክህደት ምልክት? የ666 የቁጥሩ መንፈሳዊ ትርጉምን ስንመለከት መጽሐፍ ቅዱስ ቁጥሮችን እንደ ምልክት ይጠቀማል። በዚሁም መሠረት 7 ቁጥር ፍጹምነትንና መለኮታዊነትን ይወክላል። እግዚአብሔር በሰባተኛው ቀን አረፈ። 7ቱ መቅረዞችና ወዘተ ሲሆኑ 6 ደግሞ ከ7 ያነሰ በመሆኑ ያልተሟላ ወይንም ጎዶሎ ቁጥር ተብሎ ይታሰባል። ሰው የተፈጠረው በ6ኛው ቀን ነው። ስለዚህ 6 የሰው ወይንም የፍጡር ቁጥር ነው። 6ን 3 ጊዜ ስናደርግ ደግሞ 666 ሲሆን አንድ ቁጥር 3 ጊዜ ሲደጋገም ፍጹም መሆኑን ያሳያል። ስለዚህ 666 ማለት ፍጹም የሆነ የሰው ሥራ ወይንም መለኮታዊነት የሌለው የጎደለው የሰው ሥልጣን ማለት ነው። እግዚአብሔርን ለመምሰል የሚሞክር ግን ፈጽሞ የማይችል ምድራዊ ኃይልን ያመለክታል። የታሪክ ምሁራን ትንታኔ ደግሞ በ666 ላይ በጥንት ዘመን ግሪክና ዕብራይስጥ ቁጥሮች አልነበሯቸውም። በፊደላት ፋንታ ቁጥሮችን ይጠቀሙ ነበር። ለምሳሌ ሀ1 ለ2 እንደሚባለው ይህም ጌማትሪያ ይባላል። ብዙ የታሪክ ምሁራንም እንደሚሉት በዮሐንስ ራእይ ዘመን የነበሩ ክርስቲያኖች 666 ሲባል ወዲያውኑ የሚመጣላቸው ስም የሮማው ንጉሥ ኔሮ ቄሳር ነው። ኔሮ ቄሳር ስም በዕብራይስጥ ፊደላት ተተርጉሞ ሲደመር ድምሩ 666 ይመጣል። ኔሮ ክርስቲያኖችን በጭካኔ ያሳድድና ይገድል የነበረ በመሆኑ አውሬው ምሳሌ ተደርጎም ይወሰድ ነበር። የመጨረሻው ዘመንና ቴክኖሎጂ በዘመናችን ደግሞ ብዙዎች ይህንን ቁጥር የቴክኖሎጂ እድገት ጋር ያያይዙታል። የሚያያዝበትም አንደኛ መስፈርት ቁጥጥር ነው። ያለ ምልክቱ መሸጥም ሆነ መግዛት አይችልም የሚለው ቃል የሰው ልጅ በኢኮኖሚና በቴክኖሎጂ ለምሳሌ ማይክሮቺፕስ፣ ዲጂታል አይዲ፣ ባዮሜትሪክስ ሙሉ በሙሉ ቁጥጥር ስር የሚወድቅበትን ጊዜ ያመለክታል ይላሉ።
መንፈሳዊ ክህደት ደግሞ ከቴክኖሎጂ በላይ ግን ዋናው ትኩረት አምልኮ ላይ ነው። መጽሐፍ ቅዱስ የሚለው ሰዎች ለአውሬውና ለምስሉ ሰገዱ ነው። ስለዚህ 666 የቴክኖሎጂ ውጤት ብቻ ሳይሆን ሰውን እንደ አምላክ ማየትና ክርስቶስን መካድ የመንፈሳዊ ክህደት መጨረሻ ደረጃ ነው። 666 ሚስጥር በዋናነት የሚያጠነጥነው በመታዘዝ ላይ ነው። አውሬው ሰዎችን በሁለት መንገድ ምልክት ያደርጋል፣ በግንባርና በእጅ። በግንባር የሚደረገው ይህ አስተሳሰብን ይወክላል፣ የአውሬውን ፍልስፍና እምነትን መቀበል ሲሆን፣ በእጅ ላይ ደግሞ የሚደረገው ተግባርን ይወክላል፣ ለሥርዓቱ ማገልገልና መታዘዝ ነው። በአጭሩ 666 ማለት እግዚአብሔርን የተካ በሰው ጥበብና ኃይል ላይ ብቻ የተመሰረተ ሰዎችን በኢኮኖሚና በእምነት ለመቆጣጠር የሚነሳ ዓለም አቀፋዊ ሥርዓተ ምልክት ነው። የዮሐንስ ራእይ ምዕራፍ 13 የሚያስተምረን ስለ መጪው አስቸጋሪ ዘመን ብቻ አይደለም፣ ይልቁንም የቅዱሳን ትዕግስትንና እምነት የት ጋር እንደሆነ ያሳየናል። ዓለም በእውከት ውስጥ ቢሆንም የእግዚአብሔር ሰዎች ግን በእምነት ሊጸኑ እንደሚገባ ታሪኩ ይመክረናል። እናንተስ ተመልካቾቻችን የዮሐንስ ራእይ 13 መልእክት ለዛሬው ትውልድ ምን ያስተምራል ብላችሁ ታስባላችሁ? 666 የሚለው ቁጥር ትርጉሙን በእናንተ ሐሳብ ምን ይመስላል? ሐሳባችሁን በኮሜንት አጋሩን። ቪዲዮ ትምህርት ሰጪ ሆኖ ካገኛችሁት ላይክ እና ሰብስክራይብ በማድረግ የሌሎች እንዲደርስ አድርጉ። ለቀጣይ መንፈሳዊ ትረካዎች በደህና ቆዩን።